የወሰዱትን እቁብ ሊመልሱልኝ አልቻሉም። አቀዳልኝ ተዘጋጅታልኝ የተቀመጠችው ነገር ነው። ቁርጡ ከዚህ እስከዛ ድረስ ተደርጎ ብፌው ከዚህ እስከዚህ ድረስ አገሩን አድርጎ በሰው ገንዘብ ቆይ ስነ ስርዓት ጣልቃ አትግቢ። ስርዓት ይዘሽ አስረጂ። 4 ወር ሙሉ እኮ ደምን ባሳለቅስ ነው የከረምኩት። ምን አረኩት? አልበላው አልጠጣሁ፣ ምን አላደረኩ? በሰፈር ውስጥ ያቆመኛል፣ ያስቀምጠኛል፣ ቤተ ክርስቲያንስ ያስመኛል። የስንት ወር ነው ያልጣሉት? የ4 ወር ነው ክብር። እንዴ ይገባል ብዬ ጠበቁት ብር አልገባልኝ። በዚህ የተነሳ ከሰው ከብዙ ሰውም ተበድሬ ያለው ጎረቤት ቤት ነው የበላው፣ እቁብተኛው ነው የበላው። ጎረቤት ቤት ነው የበላው፣ እቁብተኛው ነው የበላው። ሰው ገንዘብ ቆይ ስነ ስርዓት ጣልቃ አትግቢ። ቆይ ለፍርድ ቤቱ እንደዚህ ፍርድ ቤት ቀርባችሁ እንደዚህ የምትሆኑ ከሆነ እንግዲህ ቤታችሁ ደግሞ ምን ልትሆኑ እንደምትችሉ መገመት አይከብድም። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን አመሻችሁ? እንግዲህ ዳኛ ይታይ ፕሮግራም ሲዝን ብሬክ ላይ ነበርን። የተለያዩ የማህበረሰብ ክፍሎችን የኔ ተመልካች የሆኑትን አስተያየት ስንቀበል ቆይተን እንሆ ዛሬ ወደ ዋናው ፕሮግራማችን በዚሁ በቡሄ ዋዜማ ተገኝተናል፣ ጀምረናል። እንግዲህ እንደዚህ ሞቅ ደመቅ አድርገን በቡሄ በደብረ ታቦር በዓል ዋዜማ ላይ ተገኝተናል። እንኳን ለቡሄ ለደብረ ታቦር በዓል በሰላም በጤና አደረሳችሁ። በአገር ውስጥም በውጭም ላላችሁ ውድ ተመልካቾቼና ቤተሰቦቼ በድጋሚ እንኳን ለቡሄ ለደብረ ታቦር በዓል በሰላም አደረሳችሁ። እንግዲህ አዲሱን ፕሮግራማችንን ደግሞ ጀምረናል። እንግዲህ ይህን ፕሮግራም አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያም ዳኛ ነኝ። ከኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። ህግን አለማወቅ ከተጠያቂነት አያድንምና ይህንን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ የሁል ጊዜ ምክሬ ነው። ዛሬም እንደተለመደው አንድ አስተማሪና አዝናኝ ፕሮግራም ይዤላችሁ ቀርቤያለሁ። ክርክሩና ፍርዱ ምን ይመስላል አብረን የምንከታተለው ነው የሚሆነው። እንግዲህ ይህንን አስተማሪ የሆነ የዳኛ ይታይ ፕሮግራም ለመከታተል ቤተሰብ መሆን ያስፈልጋል። ቤተሰብ ለመሆን ደግሞ የዳኛ ይታይ ዩቲዩብ ቻናልን በመቀላቀል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ችሎቴ ልገባ ነው። መልካም በዓል፣ መልካም ምሽት፣ መልካም ቆይታ። ተከታተሉ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ ፍቃዱ አሰፋ እና ወይዘሮ አልማዝ ይመር፣ ተከሳሽ ወይዘሮ ማንጠግቦሽ እንየው። እንግዲህ መዝገቡ የተቀጠረው ከሳሽ ባቀረቡት የክስ መነሻነት ነው። እንግዲህ ከሳሾች አቶ ፍቃዱ አሰፋ የዕቁብ ዳኛ ነኝ፣ ወይዘሮ አልማዝ ይመር ደግሞ ለወይዘሮ ማንጠግቦሽ የዕቁብ ወስደው ዋስ ሆኜ የወሰዱትን ዕቁብ ሊመልሱልኝ አልቻሉም። በወር 12,000 ብር የሚጣል 144,000 ብር ዕቁብ ወስደው ለ4 ወር የሚያህል በማቋረጣቸው ምክንያት ዋስ በመሆኔ ለ4 ወር በወር 12,000 ብር ጥያለሁኝ። እሱ ሊከፍሉኝ ይገባል የሚል ክስ ነው ይዛችሁ የቀረባችሁት አይደለ? እስኪ ያስረዱኝ የነበራችሁን ግንኙነት። ያው እንግዲህ ክብርት ዳኛ ተከሳሽ ጎረቤቴም ናት፣ ባልንጀራዬም ናት፣ ሁሉ ነገሬ ናት። ሞዳት በጣም ማምናት ጎረቤቴ ናት። ብዙ ጊዜ አብረን እንበላለን፣ አብረን እንጠጣለን፣ ብዙ ነገር አብረን አሳልፈናል። ደስታም ችግርም አብረን አሳልፈናል።
በዚህ ምክንያት ታማኝም ነበረች። እኔ ምን እንዳሳሳታትና ይሄ ወይም ታማኝ የሆነችው እስከዛሬ እንግዲህ ይህንን አቀዳልኝ እንደሆነም እኔ አላቅም ክብርት ዳኛ። እና እቁብ ይሰበሰባል። ያው ሰብሳቢያችን ዳኛችንም እሳቸው ናቸው። እግዚአብሔር ይስጣቸው ዛሬ አብረው ይመተዋል። ይህን መከራና ስቃይ አይታ አሳልፌ ከኔ ጋር ነበሩና እግዚአብሔር ይስጣቸው በፍርድ ቤቱ ስም አመሰግናለሁ። እና ሁልጊዜ እንደምንናገረው እሳቸው እቁብ ይሰበስባሉ፣ ዳኛም ናቸው። ጓደኛዬ ወይም ተከሳሼ እቁቡን በላች። ስትበላ እኔ ዋስ ሆንኳት። በዚህ ዋስ የሆንኳት ደግሞ ምንድነው ስለማምናት ነው ክብርት ዳኛ። እኔ አምናታለሁ፣ በቃ እወዳታለሁ፣ አምናታለሁ። ግን እንደዚህ ከሃዲ መሆኗን አላውቅም ነበር። ለካ ከሃዲ ናት። አቀዳልኝ ተዘጋጅታልኝ የተቀመጠችው ነገር ነው። መቼ ነው እቁቡ የተጀመረው? ክብርት ዳኛ እቁቡ የተጀመረው መስከረም ወር ላይ ነው። አሁን እስካሁን 4 ወር ጥያለሁ። አሁን ደግሞ ነሐሴ ወር መጥቷል። ስለዚህ ይሄንን ክብርት ዳኛ የመጨረሻው ነው አሁን? አዎ አሁን የመጨረሻ ወር ነው። ይሄ የመጨረሻ ወር ደግሞ ጭራሹንም አላቅም ነው የምትለኝ። እኔ ክብርት ዳኛ ይሄንን ብር መከፍለው ኖሮኝ አይደለም ተርፎኝ አይደለም። ሱቅ አከራያለሁ ካለችኝ ከልጆቼ ጉሮሮ ላይ ነጥቄ ነው። እኔ ይቅርብኝ ከዳ ነፃ ልሁን። እንዴት የሰው ገንዘብ በትከሻ የተሸክሜ እንዴት እበላለሁ? ልጆቼንስ እንዴት ብዬ ሰው አፍ ይገለኛል? የሰው አይን ይገለኛል ክብርት ዳኛ። ይሄ ቁብ እኮ እኛ የምንሰበስበው ቁብ እኮ ችግራችንን ልንወጣበት የምንፈልገው ነገር ልናሟላበት ለአንዳንድ ነገር ነው። እሷ ልጇ እንዳረችበት ድል አርጋ ደገሰች። በሬ አርዳ ድል አርጋ አገር ምድር ሰው ሁሉ ተጠራ እንዳለው ሰው በሰው ገንዘብ እና ክብርት ዳኛ እኔ በምን ዳይ ነው እቁቡን የሰበሰቡት የልጃቸውን ሰርግ ለመደገስ ነበር። ለመደገስ ነው። አዎ ደገሰችበት። ደገሰች፣ ሰው አበላች፣ ብሉልኝ ጠጡልኝ እያለች በሰው ገንዘብ እንደፈለገች ተምነሸነሸችበት። እኔ የዛን ጊዜ ተሳቅቄ ከቤት ያልወጣሁም ምን ልሁን? የሰው ገንዘብ እዚህ ጋር ይዣለሁ። እቤቷ ሄዳለሁ፣ በተመላለሰ ጊዜ በየሰዓቱ ሄዳለሁ። የለችም ታስብላለች። በምን ምክንያት ነው እቁቡን ያቋረጡት ያልከፈሉት? የለኝም አለች። የለኝም በቃ ምንም ነገር ቸግሮኛል የለኝም አለችኝ። ክብርት ዳኛ እንዴት ነው ሰው ይሄንን ያክል ገንዘብ ወስዶ ደግሶ አብልቶ አጠጥቶ ምንም አይመስላትም። በመንገድ ትሄዳለች። ስታየኝ አንዳንድ ጊዜ እንደውም ከሷ ብሶ ትገላምጠኛለች። ክብርት ዳኛ እኔ በየጊዜው ቤቷ ሄድኩኝ። ውሻም ልትለቅብኝ ሞክራለች። በቤቷ የለችም ታስብላለች። በር ትቆልፍብኛለች። እኔ ተመላልሼ ደከመኝ። በስተመጨረሻ እሳቸውም ያውቃሉ ዳኛ ከሳቸው ጋር እየሄድኩ አለቅስባቸዋለሁ። ጠዋትና ማታ ሁልጊዜ ማጸናለሁ፣ አለቅሳቸዋለሁ። እኔ ምን ላርግ? አሁን ደግሞ ነሐሴ ወር ነው፣ የመዝጊያ ነው። ስለዚህ የመጨረሻው ነው። አዎ የስንት ወር ነው ያልጣሉት? የ4 ወር ነው ክብርት። እንዴ ምንድነው ልትከጂ ነው እንዴ አንቺ? ቆይ ወይዘሮ ማንጠቅ ወደ እርሱ እመጣለሁኝ። ጣልቃ ገብቶ ያቋል። አይ ነቀሽ፣ እስኪ ሰው ገንዘብ ይነቀሽ አንቺ። በህግ አምላክ ነው እኮ ነው። ቆይ ስለሰዓት ያዙ እንጂ እናት። ስንት ነገር እኮ ክብርት ዳኛ ስንት ነገር እኮ አብረን ያሳለፍነን እኮ። ተረጋጊና ረጋ ብለሽ አስረጂ። ችግር መከራ አብረን ያሳለፍነን፣ በሐዘን በደስታ አብረን የኖርን ነው። ገንዘብ እንደዚህ ግን ሽምጥጥ አርጋ እንደዚህ ቀይራታል ብዬ ግን አላሰብኩም፣ መቼም አላስብም። ሴትዮዋ ከሃዲ ናት ክብርት ዳኛ። አሁን ቆየ ሰው ሴትዮዋ ምናምን እየተባለ አላስፈላጊ የሆነ ቃላትን እየተጠቀምሽ አታስረጂ። በቃ በስነ ስርዓት ስለ እቁቡ ገንዘብ ነው አይደለ የመጣሽው፣ ክስሽን ይዘሽ እዛ ላይ ብቻ አተኩረሽ ስርዓት ይዘሽ አስረጂ። ለኔ ነው ደግሞ ምን ታስረጂ፣ ጎን ለጎን አይደለም። ምን ላርግ ክብርት ዳኛ? እኔ እኮ አንጀቴ ያሮ ተቃጥዬ እኮ ነው፣ አዝኜ እኮ ነው፣ ወድጄ እኮ አይደለም። 4 ወር ሙሉ እኮ ደም እንባ ሳለቅስ ነው የከረምኩት። ይሄ እኮ ጨጓራዬ ተልጧል፣ በሽተኛ ሆኛለሁ። እንዴ ማላቀውን ጨጓራ እኮ ያዘኝ፣ ማላቀው ራስ ምታት ያዘኝ። አልተኛም ሌሊቱን ብንን ስል በቃ የሰው ገንዘብ እንደዚህ ያረጋኛል። ምን ላርገ ክብርት ዳኛ? ተቸግሬ እኮ ነው። አሰብኩኝ ሁልጊዜ እንዴ ሴትዮዋ ምንም አይመስላትም፣ ጭራሹንም ታናፋለች። ልብሷን ትለብሳለች፣ ጌጧን ታጌጣለች። ይሄ የምታዩት ጌጣጌጥ በሙሉ ከብሩ በኋላ የተገዛ ነው። ከዛ በፊት ምንም ነገር የላትም። ስለዚህ አሁን የጣልኩት የ4 ወር እቁብ አለ በዋስትና መሰረት፣ እሱን እንዲመልሱልኝ ይደረግልኝ ነው አይደለ? አዎ ክብርት ዳኛ የ4 ወር ነው። እኔ ይህንን 4 ወር ገንዘብ እኮ በሰራበት ስንት አተርፍበታለሁ። እኔ መንቀሳቀስ አውቃለሁ፣ ከድሮም ጀምሬ እንቀሳቀሳለሁ። ብር ይዞ ቁጭ ማለት አልወድም። አሁን ግን ሽባ አረገችኝ፣ ቤት እንዱል አረገችኝ። ገንዘቤን ከስር ለሷ እየከፈልኩ ባንክ እንኳን ባስቀምጠው እኮ ወለድ ይወርድልኛል። እኔ አሁን የብሩ ብቻ አይደለም የማወጣው ትራንስፖርት ማወጣው በቀን ምን ከራተተው ምጨነቀው ማስበው ልጆቼን ጾም ማሳድረው ሁሉ ይታሰብልኝ ክብርት ዳኛ።
እኔ እቺ ሴትዮ በድላኛለች ከሚገባው በላይ በደል ክህደትን ፈጽማብኛለች በጣም ጥሩ ሰው አይደለችም እኔ ሳቃት ግን እንደዚህ አልነበረም ማህበራችን እንደዚህ እድራችን እንደዚህ አልነበረም በድራችን እንደዚህ አይነት ነገር ተደርጎ ማያቀም ከየት እንዳመጣችሁ ጥሩ ሰው መስላለ ሳልሳ ገብታ ይሄው እኔ ዋሶኛት አምኛት ስለምወዳ ስለማከብራት ተዋስኳት አላንገራገርኩም እንደው ዋስ እንኳን ስትወኝ ስትለኝ አላሳፍራትም ብዬ በሰው መሃል ክብርት ዳኛ እንዴ ምን ነው የተከበረው ፍርድ ቤት ይሄ ዕቁብ ለ20 ዓመት የቆየ ነው 20 ዓመት ሲቆይ ልጆች ያስመረቅንበት ሰርግ የደገስንበት ይሄው እሷም ሰርግ የደገሰችበት ነው እንደገና ደግሞ የተቸገረ ምንረዳበት ቤት የገዛንበት በተለያየ ጊዜ ደግሞ የቤት ዕቃ የገዛንበት ፍሪጅ የገዛንበት ቴሌቪዥን የገዛንበት ረጅም ጊዜ የቆየና ብዙ ችግርን የቀረፈልን ዕቁብ ነው ለመነሻም ይሄ መዝገብ አለን ይሄ በዚህ መዝገብ መሰረት ደብተር አለን በደብተር ነው የምንሰበስበው ህጋዊ ነው እንዴት በደለናለች ብለንም አላሰብንም ነበር ስንሰጣትም ራሷን እንድትለውጥበት ብለን ነው ብር ይሰጠናል ይሄ ደግሞ ቀላል አይደለም ማህበራዊ ኑሮአችንን የምናቃናበት ነው የዛሬ ብቻ አይደለም የሚታየው ወደፊት ስማችንም እንዳይጠፋ የኛ የተከበረና ረጅም ዓመት የቆየ ስለሆነ ለስማችንም ስንል ይሄን ዕቁብ ይሄው ዛሬ እሷ አዋረደችን ጉድ አረገችን እኮ ጉድ አረገችን እናንተ እንግዲህ አንድ ላይ ነው የኖራችሁት ጎረቤትም ናችሁ የዕቁብም አባላቶች ናችሁና እንደገለጻችሁልኝ ከ20 ዓመት በላይ በዚህ ዕቁብ ውስጥ አብራችሁ የቆያችሁና ይሄም ዕቁብ ደግሞ ለተለያዩ ማህበራዊ ችግራችሁ የዋለና ችግራችሁን የቀረፈ ዕቁብ እንደሆነ ነው እየገለጻችሁልኝ ያላችሁትና እንደው እዛው ተስማምታችሁ ተነጋግራችሁ ችግሩ የሚቀረፍበትን ነገር ማዘጋጀት ወይም ማመቻቸት አልቻላችሁም ነበር? አዎ የተከበረው ፍርድ ቤት በመጀመሪያ ደረጃ እሷ ጥላን ነው የጠፋችው ልናገኛትም አልቻልንም በአጋጣሚ ነው አንድ ሰው ወደ ገበያ ወጥቶ ሰፈር ቀይራ ስትሄድ ደውሎልኝ አገኘዋት ሲለኝ አይ እንደዚህ ከሆነ ተከታተልና አሳውቀኝ አልኩ ተከታትሎ ያለችበት ድረስ አሳወቀኝ ከዛ በኋላ የሄደችበት ቦታ ላይ ስንሄድ እሷ ልማደኛ ናት ለካ በየቦታው ዕቁብ እየበላች በየቦታው ትሄዳለች ልማደኛ ናት ስለዚህ እኔም ከዛ በኋላ እምነቴን አጣው ከሷ ላይ እንዲያነገጥሞኛ አቅም ይሄ ነው የተፈጠረው ስለዚህ እኛ ደግሞ እንደዚህ አይነት በየቦታው ዕቁብ ሰብስቦ የሚሄድ ሰው ለኛ ዕቁብም ስለማይበጅ የተከበረው ፍርድ ቤት ከነኪሳራው ብሩን እንድትመልስልን ስል በትህትና ጠይቃለሁ አዎ ክብርት ዳኛ እንደው በዚህ ላይ ቢፈቀድልኝ አንድ ደቂቃ በእውነት ይሄን ነገር ስነግራቸው በጣም ነበር ያዘኑት እንዴት ነው ድራችንን ዕቁባችንን እንደዚህ አጋልጠን ምናወጣው እስቲ እንምከራትና እንለምናት ብለው ስንት ልመና አድርገናል ሙከራ አድርገናል እንደው ዕቁባችንም እንደዚህ አይውጣ ስማችን እንደከበረ 20 ዓመት የነበረ ዕቁብ ስማችንን ባማረው በተከበረው ስም ይዘን እንድንቀመጥ ብለው እሳቸው ራሳቸው እንደው በጣም ቅር እየተሰኙ ነው እዚህ ቦታ ላይ ሲቆሙ በእውነት በጣም አዝነዋል ውስጣቸው አዝኗል እና ይሄም ራሱ አንድ ከጉዳታችን ጭምር እንዲሆን እንግዲህ ከሳሾች ያቀረቡትን ክስ አዳምጠዋል ምን ይላሉ እዚህ ላይ መልስ ይስጡበት የዕቁብ አባል ነበር ወይ በወር 12000 ብር ጥለዋል ወይ ወስደው ከወሰዱ በኋላ ዕቁቡን ያልከፈሉት የ4 ወር ዕቁብ አለ ወይ የሚለው ላይ እስቲ ምላሽ ይስጡበት እሺ ክብር ፍርድ ቤት እንግዲህ ዕቁቡን እኔ ልጄ ልድር ልክ ነው ጠይቄያቸው ዳኛውን ቅድሚያ ስጡኝ ብዬ ሰጡኝ እሳቸውም ተውሰውኛል ይሄ ሀቅ ነው አልከደውም ነገር ግን እኔ በዚህ ብር ብቻ አይደለም ዕቁቡን በዚህ በነሱ ብር ብቻ አይደለም ልጄን ዳርኩት ዕቁቡን የለመንኩት ልጅ ለመዳር ነው እና ከብዙ ሰው ተበድሬያለሁ ከተለያየ ሰው ተበድሬያለሁ መቼም እኔ ሰርጉን እንዴት አድርጌ እንደደገስኩ ራሳቸው ያይነ ምስክር ናቸው ቁርጡ ከዚህ እስከዛ ድረስ ተደርጎ ብፌው ከዚህ እስከዚህ ድረስ አገሩን አድርጎ በሰው ገንዘብ ቆይ ስነስርዓት ጣልቃ አትግቢ ቆይ አሁን ያንቺ ተራ አይደለም መቼም በቃሽ ክብር ዳኛ መቼም የደገስኩት ድግስ ያደረኩት ድርጊት ልዩ ነው ለልጄ ሰርግና ለልጄ ክብር እኔ እውነቴን ነው ውሸት ነገር ደግሞ አልወድም በተፈጥሮዬና ያንን ቁርጥ ያ ሁሉ ሰው ያካባቢው ሰው የሰፈሩ ሰው ብፌውን ሁሉን በልቶ ጠጥቶ በሰው ገንዘብ እንደዚህ መደገስ አይደለም ስነስርዓት ያዙ ከዚህ በኋላ ቀጣቸዋለሁ የልጄን ሰርግ እኔ በወንዶ ደብደቀለቀለቀለቀ አርጌ ነው የደገስኩት በኋላ
እነዚህ ሰዎች ደግሞ ከሽምግልናው ጀምሮ በጉ ሲታረድ መተው መጀመሪያ የሚቋደሱት እነሱ ናቸው። ከቁርጡ ከአይነቱ ከሁሉ ከቂቤው ሲነጠር እንዲህ በጥብጬ በበርበሬና በቂቤ እሷን ነው መጀመሪያ ቀደም ያበላሁት። ክብር ዳኛ እንደዚህ በልተው ጠጥተው ነው ዛሬ እኔን እንደዚህ ያደረጉኝና እኔ በእነሱ ብር ብቻ አይደለም የደገስኩት። ከብዙ ሰው ከአካባቢው ነጋዴ ሁሉ ተበድሬ ነው ሰርጉን የደገስኩት። የዛን ልክፈል ስል አው የ2 ወር ቁብ ቀርቶብኛል። የ4 ወርም እንዳሉት አይደለም። በመጨረሻ ነው ከበዳኛ መስራት ያጃል። ከዚህ በኋላ ግን ይኸውልሽ ጣልቃ ምትገቢ ከሆነ እቀጣሻለሁ። እና ሽምግልና በሚመጣ ጊዜ ሽማግሌ ሲገባ እናንተ ነው ብዬ ሁለቱንም ጠርቼ ከሁሉ ነገር መቼም የኔ ድግስ በሰፈሩ በአካባቢው የታወቀ ነው። እሷ ትደግስ ነው የሚባለው። ያንን ድግስ እነሱ መተው በደንብ ከክትፎው ዛቅ በደንብ አድርጌ ነው ያበላዋቸው። እና ዛሬ እንደገና መልሰው ባበላሁት እጄ እንዲህ ፍርድ ቤት መቆም ሲገባኛል። ክብር ዳኛ በኋላ ያ ሰርግ ተደገሰ። መሶብ አደረኩና እሳቸው የድሩም ዳኛ ናቸው። ከአካባቢው ሰው ገንዘብ እንግዲህ እንዲገባልኝ ነው እንደዛ አድርጌ የደገስኩት። ከዛ መሶቡም ተቀመጠ፣ ደብተሩም ተቀመጠ። ሰው አልሰጥ ምን ላድርግ? ይገባል ብዬ ጠበቁት ብር አልገባልኝ። በዚህ የተነሳ ከሰው ከብዙ ሰውም ተበድሬያለሁ። ከሱም ከነሱም ቁብ ወስጃለሁ። ከብዙ ቦታ ነው የወሰድኩት። የዛን ከፍዬ ስል የሱ ቀረብኝ። እቺ የ2 ወር አሁን 4 ወር ተደረገብኝ እንጂ የ2 ወር ነው የቀረኝ። እቺ የ2 ወር ደግሞ እውነቴን ነው ከሽማግሌ ከሚመጣው ከመልሱ ከሰርጉ ጀምሮ የበሉት ብር ከዚህ በላይ ነው። እውነት ፍርድ ቤቱ እኔ ክብር ፍርድ ቤት እንደው እውነቴን ነው የምለው ለራሳቸው ነው። እኔ ምን አረኩት? አልበላው አልጠጣሁ ምን አላደረኩ? ያችን ለሰርጉ ልብስ ገዝቻለሁ። እውነት ነው። መቼ ሰው ፊት ስቀርብ ሴት ልጄን አንድያ ሴት ልጄን ስድር በደንብ ለመልበስ አለብኝ ብዬ ለብሻለሁ። ከዚህ በተረፈ የተበላው እንደሆነ ከነሱ ጋር ከሀገር ከጎረቤት ከህዝብ ጋር ነው የተበላው። ብቻዬን አልበላሁት። አሁን ካልከፈልሽ ብለው ብቻዬን እንደዚህ ሲያደርጉኝ ሰፈሩን ጥዬ ሄጃለሁ። ቤቴን ቆልፌ ይሄ ምላስ አሁን ክብር ዳኛ ያዩት ምላስ በሰፈር ውስጥ ያቆመኛል፣ ያስቀምጠኛል፣ ቤተ ክርስቲያንስ ያስመኛል። እንዲህ ነው የምታደርገኝ እየተከተለች፣ እንዲህ ነው የምታዋርደኝ በሰርጅና። ለዚህ ብዬ የሷን ምላስ ሻሽቼ ወደ መርካቶ ሄጄ ገብቻለሁኝ። ጸበልም የትም ቤተ ክርስቲያንም ምንም እያልኩኝ የነሱ ብቻ አይደለም ያው የብዙ ሰው ዳለብኝ በሰፈር ውስጥ። ልጄን ልድር ነው እኔ ልበላው ልጠጣው ልዝናናበት አይደለም የተበደርኩት። እናንተ ሁላችሁም ሰፈር ውስጥ ያሳደጋችኋት ልጅ ናት፣ የሁላችሁም ልጅ ናት። የኔ ልጅ ብቻ አይደለችም። እሷን ስድር የሷን ዓለም ሳይ ባደረኩት ድርጊት ፍርድ ቤትስ መገተር አለብኝ። ክብር ዳኛ እኔ ለዛ ሰፈር ውስጥ ያላበላሁት ያላጠጣሁት በነበረኝ ጊዜ ያላንቀባረርኩት ሰው አለ በዛ ሰፈር ውስጥ? እኔ ሁላ ከነሱ ውጪ በልቻለሁ። ሆዴ ይፍረድ። እነሱን ነው ያበላሁበት። እንደገና ከቁቡም ላይ ደግሞ ሲሰጠኝ እችዋስ የሆነችኝ ሴትዮ ከላው ላይ 10 ሺህ ብር አበድሪያት ነው የተዋሰችኝ። እንዲሁ በነፃ አልተዋሰችኝም። ስትዋሰኝም ዳኛውም ቢሆን ብዙ ነገር አለ በመካከላችን፣ ብዙ ሚስጥር የጉርብትና ሚስጥር አለ። እኔ እንደናንተ አላወጣውም። እና ክብር ዳኛ እኔን ምን ልሁን? ከብዙ ሰው ነው የተበደርኩት። ከዛ ሁሉ ተበድሬ ደግሞ ብቻዬን አልበላሁትም። ሰፈሩን አካባቢውን ጎረቤቱን ወዳጅ ዘመዱን ሁሉ ነው ያበላሁት። እኔ ብቻዬን አሁን ምን ልደረግ? ከየት አንጥቼ ልስጣት? የ2 ወር አለብኝ ጊዜ ይሰጠኝ። የኔ ጥያቄ ይሄ ነው እንጂ ሰፈሬንም ጥዬ የጠፋሁት ምላስ እንደ ሳት እንዲ አንገበገበኝ። ምላስ አቃጠለኝ፣ አላስቀምጣለኝ። ቤተ ክርስቲያን አላስብ፣ ለቅሶ አላስደርስ፣ ከሰው አላገናኛለኝ። ይሄ ምላስ እንዴት ላርገው? እንግዲህ የምታዩት ነው። እዚህ እንግዲህ እዚህ ህግ ፊት የተከበረው ፍርድ ቤት ፊት እንኳን ቀርቦ እንደዚህ የሚለፈልፍ ምላስ ብቻዬን ሲያገኘኝ እንዴት እንዳለንጋ እንደሚገርፈኝ ማቀው እኔ ነኝ። ይሄ ገንዘብ እኔ ልጄን ብድር ልጄ ቢያምርባት ልጄ ወግ ማረግ ብታይ ምንድነው ይሄን ያህል ለዚች ለትንሽ ብር እኔን እንደዚህ ማብጠልጠል? ሐሜቱ ነው? ስድቡ ነው? ሳልፍ ሳገድም እንዴ እኔ
ብቻዬን በላሁት እንዴ? ከእናንተ ጋር ነው የበላሁት። ቢታረድ መታችሁ ነው፣ ቢፈተፈት በልታችሁ ነው። እንደገና ደግሞ የሰርጉም ዕለት ቢሆን ለቤታቸው፣ ለልጆች፣ ለውሻቸው ሳይቀር። ስለዚህ የበላነው አንድ ላይ ነው። እኔ ብቻዬን ያደረኩት ለአንድ ነፍሴ ነው። ይሄንን ሁሉ ብር፣ ይሄንን ሁሉ ድግስ የደገስኩት፣ ያንን ጾማ ያስቆረጥኩት ለአንድ ለኔ ነፍስ ነው። ለሁሉም ለአካባቢው ሰው ነው። ለሁሉም ዕቁብተኛ ነው። ጊዜ ይሰጠኝ እከፍላለሁ። ለዚያውም የ2 ወር ነው ያለብኝ። ለ2 ወር የ12 24 ሺህ ብር ነው። የ2 ወር እከፍላለሁ። የ4 ወር የጨመሩብኝ እነሱ ተማክረው ነው የ4 ወር ነው የሚሉኝ። እና አሁንም ክብር ዳኛ 2 ነገር እኔ ባንክሮ ይታይልኝ፣ በደንብ ይታይልኝ። አንደኛ ይሄንን ብር የተበደርኩት ከነሱ ብቻ አይደለም። ያንን የመሰለ አዳራሽ ተከራይቼ ያንን የመሰለ ዝግጅት ያዘጋጀሁት በዚች በ144 ሺህ ብር ነው እንዴ? እኔ የተበደርኩት ብር እኔ ነኝ የማውቀው። ምን አይዞት ይረጋጉና ያስረዱኝ። ወይዘሮ ማንጠግቦሽ አይዞት። ያሉበት ሁኔታ ከባድ ሊሆን ይችላል። በእርግጥ እንግዲህ ምንም ነገር ስናደርግ፣ ሰርግም ስንደግስ፣ የሚያስፈልጉንን ነገሮች ስናደርግ በአቅማችን ልክ ነው ማድረግ ያለብን። አለበለዚያ ይኸውልዎት እንግዲህ አሁን ያሉበትን አይነት ሁኔታ ውስጥ ነው ገብተው ለጭንቀት የሚዳረጉት። እንግዲህ ህግ ደግሞ መክፈል ስላልቻሉ ነው ብሎ ነፃ አያወጣም አይደል እንዴ? ስለዚህ እርሶ በአቅሙ ያው እንግዲህ አብረን ስለበላን ልከፍል አይገባም የሚልም የህግ ስርዓት የለም። ሰርጉን የደገሱት እርሶ ኖት፣ ልጅቷ የእርሶ ናት አይደል እንዴ? አዎ ይሄኔና ኃላፊነትና ግዴታ ያለቦት በዛ ድግስ ላይም ሆነ በልጅቷ ላይ እርሶ ኖት። እንደዚህ አንዳንድ ጊዜ የማንወጣው ችግር ውስጥ መግባት ብዙም አስፈላጊ አይደለም። የምናደርጋቸውን ነገሮች በአቅማችንና ባለን ልክ ስናደርግ ነው ልክ የሚመጣ። እርሶ ትልቅ ሰው ኖት፣ ረጅም ዓመት ከኖሩበት አካባቢ አሁን በዚህ በገቡበት ዕዳ መሰረት እኮ ነው አይደል እንዴ ለቀው የሄዱት። ይሄም በዚህ እድሜው ለእርሶ የሚገባም አይደለም። እንደው ተነጋግራችሁ ተመካከራችሁ እንደ አንድ ቤተሰብ አባል ሆናችሁ አንዳችሁ ያንዳችሁን ችግር ተረድታችሁ የምታልፉበት ነገር ቢኖር ጥሩ ነበር። ግን ደግሞ የእርሶም ትንሽ በዛ ሳይል አይቀርም መሰለኝ። ከዕቁብ አባላት ብቻ ሳይሆን ከተለያዩ ሰዎችም ብድር እንደወሰዱ ነው። እንግዲህ ሌሎችም ይመልሱልኝ ብለው ክስ ሊመሰርቱቦት ይችላሉ። ምን ተማምነው ነው? ምን ኖሮት ነው እርሶ ይሄን ሁሉ ብድር ወስደው ይሄንን ሰርግ ሊደግሱ የቻሉት? እኔማ ክብር ዳኛ የተማመንኩት ገቢ ይገባልኛል ብዬ ነው። ትልቅ መሶብ ነው መቼም እሳቸው ከቁመታቸው በላይ የሆነ መሶብ አስይዤ ያስቀመጥኳቸው። ደብተር እስክሪብቶ ይዘው ቁጭ ብለው እንዲመዘግቡ ሰው ሲሰጥ ያ እንዲገባ ነው። ያ ብር ሲገባ መጀመሪያ ነግሬያቸው አልተናገርኩም። የእናንተን ዕቁብ ነው፣ የሌላ ሰው ዕዳ ከመክፈሌ በፊት የእናንተን ነው ማስገባው አልኳቸው። አልገባም። እነሱም ቢሆኑ ያንን ሁሉ በልተው ያንን ሁሉ ጠጥተው 200 ብር ነው ራሳቸው የመዘገቡት። ቁጭ ብዬ እኔ የሰፈሩ ሰው የሰጠውን እያንዳንዱን መዝገብ ላይ አምጥቼዋለሁ። ለእኔ የሰጡኝ 100 ብር 200 ብር ወይ ጠርሙስ አረቄ እንደዚህ ነው የመጣው። ታዲያ ምን ላድርግ? አሁን ሙሽራዋ ትዳሯን ትታ ልጆቿን ትታ የነሱን ዕዳ ይሄንን የአካባቢዬንም ዕዳ የነሱን ብቻ ሳይሆን እዛ ሰፈር ውስጥ ደግሞ 1-4 ሀብታሞች አሉ። ከነሱም የተበደርነውን ለመክፈል ልጅ አረብ ሀገር ሄደች። ልጅ አረብ ሀገር ሄዳለች። አሁን ትዳሯንም ሙሽርነቷንም ወጓንም ማረጓንም ትታ ይሄንን የሰርጓን ዕዳ ልትከፍል አረብ ሀገር ሄደች ልጅቷ። ከአረብ ሀገር ብሩ እስከሚመለስ ድረስ ብዬ በሬን ቆልፌ ዞር አልኩኝ። ዞር ብልም ተከታትለው የበሉበትን የጠጡበትን እጅ አስያዙት እና ይሄ ነው ክብር ዳኛ። ልጄ ትመጣለች አረብ ሀገሯን ሰርታ የአካባቢውን ሌላም ሰው ሳይከሰኝ የአካባቢውን ትከፍላለች። መቼም አካባቢው ነው የበላው፣ ብቻዬን አልበላሁት። ልጄ ሙሽራ ናት፣ ከአንድ እንጀራ በላይ አልበላች። ሙሽራዋም ተሰቃየች፣ እኔም ተሰቃየው። በነሱ ዕዳ ምን አደረገች? የኔ ልጅ ምን አደረገች? ምን ወሰደች? የዛለታ እንደው የረባ ነገር እንኳን ቆርሳ እንደ ጎረቤቱ አልበላችም። ጎረቤት ነው የበላው፣ ዕቁብተኛው ነው የበላው። ምን ላድርግ? ያው እንግዲህ ለሌላ ጊዜ ትምህርት ይሆኖታል። እንግዲህ ያው ማህበራዊ ህይወቶች ይቀጥላሉ። እርሶ ቤት ሰርጉም ምርቃቱም ክርስትናውም ብዙ ነገሮች ሊመጡ ይችላሉ። የሚያስደስቱን ነገሮች ለማድረግ ስንል ከአቅማችን በላይ የሆነ ነገር
ውስጥ ገብተን ለእንደዚህ አይነት ችግር መዳረግ የለብንም። አሁን እየገለጹ እንዳሉት ልጆት እንግዲህ ወደ ፍልሰት ወይ ወደ ስደት ሄዳለች። ለምን? በዚህ ችግር ምክንያት አይደል እንዴ? ሁሉም ነገር በአቅማችን ሲሆን ነው ልክ የሚሆነው። ለሌላ ጊዜ ትምህርት ነው ሊሆኑት የሚገባው። የ2 ወር ነው እንጂ የ4 ወር አይደለም እያሉ ነው ያሉት አይደለ? እኔ እንደመላለሁ የ2 ወር ናት ያለችብኝ። 4 ወር ያደረጉት ሁለቱ ተመካክረው ነው ያደረጉብኝ። የተከበረው ፍርድ ቤት እኛ መዝገብ አለን፣ ደብተርም ይሁንና በትክክል የተመዘገበበት የ4 ወር ማሳየት እንችላለን። መዝገባችንም ገለጥ ተደርጎ ይታያል፣ ደብተሩም ይሁንና ይታያል። ነገር ግን እሳቸውንም መክረን ነበር፣ በወቅቱ መክረን ነበር። 200 እንዲህ 100 ጣሉልን የሚሉት ውለታቸው ነው። ምን እናርግኛ? እኛ ወንጀል አይደለም። እሳቸው ሲመረቅ ክብር ዳኛ የእሳቸው ልጅ አቶ ፍቃዱ ልጅ ሲመረቅ፣ የመጀመሪያው ልጅ ሲመረቅ 500 ብሬን ቁጥር አድርጌ ሄጄ አልሰጠውም። እና የተከበረው ፍርድ ቤት አሁንም መዝገባችን አለ፣ ዝርዝሩ አለ፣ የከፈሉበት አለ። ዞሮ ዞሮ እሳቸው እንግዲህ ባለ ዕዳ ናቸው። ከአቅማቸው በላይ እንዳይኖሩ ብዙ ጊዜ መክረናል። በጉርብትና ምን እናድርግ መክረን፣ እኛ ብቻ አይደለንም፣ የሰፈሩ ሰው አስመክረናል። የተበደሩ ሰዎች ሁሉ እባክዎትን እርሶ እንደዚህ አይሁኑ፣ አይበትኑ፣ ይሄ ኑሮን ይበትናል፣ ከአቅም በላይ መኖር ጥሩ አይደለም፣ የሀገር ኢኮኖሚን ያናጋል፣ ቤተሰብን ያናጋል ብለን መክረናቸዋል። አይሰሙ። ምን እናርገኛ? እጅ አመዳፋሽ ነው። ክብር ዳኛ እጅ አመዳፋሽ ነው። እኔ ለሳቸው ለአቶ ፍቃዱ የሚስታቸው ወንድም የሞቱ ጊዜ እንደዚሁ ቁጥር አድርጌ ከ500 ብር ሌላ እንደገና እንጀራውን ምኑን ሁሉን አድርጌ ያለው ለሷን ብትሆን እግሯን የተሰበረች ጊዜ በግ ማረድ ነው የቀረኝ። 1 ኪሎዋንም ግማሽ ኪሎዋንም እንድችያል ጠለጠል 200 ብር ለኔ 200 ብር ነው ወረቀቱን እኔ ጽብየኔን ልጄ ያነበበችልኝ አስነብበነዋል። አልገባልኝም። እንዳልገባ ደግሞ እርሶ ራሶ ታይተዋል። መሶቡን የያዙት እርሶ፣ መዝገቡን የያዙት እርሶ። ገብቷል ብር? በቃ ይሄንን ይናገሩ ክብር ዳኛ። ብር ገብቷል? በቃ የገባውስ በስጦታ የገባውስ በስጦታ የሰጠነው አያስም። እኛ ብሩን በጥሬ ሰጠን እንጂ በስጦታ እኮ ብዙ ብር ነው የሰጠሁት። የሰጠው ስጦታ እኮ ለልጅቷ ለልጃችን ናት ብለን ብዙ ስጦታ ሰጠናል። ሙሽራ ይዛ ሄደች። አቃታ ደቤት ቃደ ምን እናርግኛ? ከአቅማችን በላይ ያው እንግዲህ ነገ ሊገባ ይችላል ብለው አስበው ወጪ ማውጣቶትም እኮ አግባብ አይደለም አይደል? ሰው እጁ ላይ ባለው ነገር አስቦ ነው የሆነ ነገር ማድረግ ያለበት አይደለ? ስለዚህ አሁን እንግዲህ እያወራችሁ ያላችሁት ነገር በማህበራዊ ህይወታችሁ በጉርብትናችሁ ላይ ልትደራረጉ የምትችሉትና ያደረጋችሁት ነገር ነው። ይሄ ደግሞ በአንድ ጎረቤት አሞሽ መካከል የሚጠበቅ ማህበራዊ ህይወት ነው አይደል እንዴ? አንዱ ለአንዱ መድረስ ግዴታ ነው። ስለዚህ አሁን እሱን እንተውና ወደፊት ትምህርት የምትወስዱበት ነገር ነው መሆን ያለበት። የ4 ወር ነው የ2 ወር አይደለም እዛ ላይ ያለ እያላችሁ ነው። ስለዚህ እያንዳንዱ ነገር የየወሩ እዛ ላይ የሚመዘገብ ነው። ጥሩ። እሱን በኋላ ከመዝገቡ ጋር አያይዤ አየዋለሁ፣ በኋላ አቀበላችኋለሁ። እኔ አሁንም ክብር ዳኛ እኔ የ4 ወር የለብኝም። ይሄንን እምላለሁ። የ2 ወር አለብኝ። ያንን የ2 ወር እከፍላለሁ። በቃ ልጄ ስትልክ እከፍላለሁ። ሌላ የለብኝም። አሁን ማጠቃለያው ነው አይደለ? የመጨረሻ ወር ነው። አሁን በ30 ነሐሴ 30 ማጠቃለያው ነው እየተባለ ነው። ስለዚህ የሱንም ሊከፍሉ ይገባል የሚል ክስ ነው የመጣው። እሺ ክብርት ዳኛ፣ አሁን ደግሞ የነሐሴ ወር ዕቁብ ማጠቃለያ ነው። ስለዚህ እንዳልከፍል እኔ ትክፈለኝ። የተጠራቀሙንም የ4 ወር ማስረጃ አለ። ይኸው ሁሉ ነገር ሰነድ አለ፣ ማስረጃ አለ። ስለዚህ የ4 ወርና የአሁን የመጨረሻውን ደግሞ የነሐሴን ወር እኔ አልከፍልም ከዚህ በኋላ። ክብርት ዳኛ አቅሜ የለም፣ ተክፈለን አልከፍልም። የለብኝም ክብር ዳኛ። በሚቀጥለው ደግሞ ዕቁቡን አትገባም ብለው አድመውብኛል እና ዕቁቤን ደግሞ ከልጅነት ጀምሮ አብሬ ኖርኩትን ዕቁቤን ደግሞ ሊያስወጡኝ ክብር ዳኛ፣ ይሄን ፍርድ ላይ ይግባልኝ። ሊያስወጡኝ ተማምለውብኛል፣ ተፈራርመውብኛል። ከዕቁቤ አያስወጡኝም። መስከረም አዲስ የሚሰበሰበው ዕቁቤ ላይ ሊያስወጡኝ ነው ክብር ዳኛ። አስወጥቶ አትገባም እሷ ታማኝ አይደለችም ብለው ተማምለውብኛል። የተከበረው ፍርድ ቤት ብቻ ሳይሆን እኛ እስከዚህ ድረስ የቀረብንበት ወጪዎች አሉ። ፍርድ ቤቱ ኪሳራና ወጪያችንም ጨምሮ እንዲያስከፍልን በትህትናና በአክብሮት እጠይቃለሁ። ጥሩ። እንግዲህ ያው የግራ ቀኛችሁ ክርክር ተሰምቷል። ፍርድ ቤቱ መዝገቡን መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ
ተሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እንደምን ዋላችሁ። ችሎት በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ አልማዝ ይመር፣ ተከሳሽ ወይዘሮ ማንጠግቦሽ እንየው ጥሩ ቀርባቸዋል። ያው መዝገቡ የተቀጠረው ለውሳኔ ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። የግራ ቀኙን ክስና መልስ እንዲሁም ማስረጃዎች አግባብ ካላቸው ህጎች ጋር በማገናዘብ ጭብጥ ተይዟል። በዚሁም ተከሳሽ ያልከፈሉት የዕቁብ ብር የምን ያህል ወራት ነው የሚለውን ይዟል። ተከሳሽ በከሳሽ ሰብሳቢነት በወር 12000 ብር ዕቁብ እንደሚጥሉና ደርሷቸው 144000 ብር መቀበላቸው በግራ ቀኙ ወገኖች አልተካደም። ተከሳሽ ከአቅማቸው በላይ በሆነ ምክንያት መክፈል ከማቋረጣቸው በፊት ለ8 ወራት እንደጣሉና አሁን ከሳሽ የ4 ወር ነው ያልጣሉት በማለት እንድከፍል የተጠየቅኩት አግባብ አይደለም፣ ያልጣልኩት የ2 ወር ነው በማለት ተከራክረዋል። ፍርድ ቤቱን ፈርመው ከወሰዱት የዕቁብ መዝገብና ደብተር እንደተረዳው ከ8 ወር በኋላ ያልጣሉ መሆኑን አረጋግጧል። በፍትሐብሔር ሕግ ቁጥር 1944 ስለ ዳረጎት በተመለከተ ዋሱ በከፈለው የገንዘብ ልክ ባለ ገንዘቡ መብት ተደራጊ በመሆን እንዲገባ ይደነግጋል። በዚሁም ሕግ አንቀጽ 1940 ዋስ ስለሚያቀርበው ጥያቄ ባለ ዕዳው አውቆት ወይም ሳያውቅ በተደረገው ዋስትና ዕዳን የከፈለ ዋስ በዋናው ባለ ዕዳ ላይ ክስን ለማቅረብ መብት እንዳለው፣ ክሱም ስለ ዋናው ገንዘብ እና ስለ ወለዱ እና ስለ ወጪዎች ጭምር ሊቀርብ እንደሚችል ይደነግጋል። ከሳሽ ለተከሳሽ ዋስ በመሆን ተከሳሽ ያልከፈሉትን የዕቁብ ገንዘብ የከፈሉ በመሆኑ ተከሳሽ 48000 ብር መከፈል ከሚገባበት ቀን አንስቶ ከሚታሰብ ህጋዊ ወለድ ጋር ይክፈሉ፣ ወደፊት የሚከፈለውን የ1 ወር 12000 ብር የዕቁብ ገንዘብም ይክፈሉ በማለት ተወስኗል። ወጪና ኪሳራ ግራቀኛቸው ይቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። ያው እንግዲህ በተሰጠኝ ውሳኔ መሰረት በጣም ደስተኛ ነኝ። ደስ ብሎኛል። ፍርድ ቤቱ አይቶ አመዛዝኖ በተሰጠው ውሳኔ እጅግ ማርኮኛል፣ ደስ ብሎኛል። ወደፊቱ እንዲህ አይነት ነገር በማናችንም በኩል እቺ ጓደኛዬ ናት፣ ጎረቤቴ ናት፣ ባለውለታዬ ናት፣ አመኛት ነው እንግዲህ ይሄን ነገር ያደረኩት። ስለዚህ እኔ በቅንነትና በታማኝነት ባደረኩት ነገር እሷ ግን ክህደት እንበለው ክህደት ነገር ፈጽማብኝ ፍርድ ቤቱ ነው ትክክለኛ መብቴን ያስጠበቀልኝ። ስለዚህ አመሰግናለሁ። ይሄ ለሁሉም ትምህርት ነው። ለማንኛውም ሰው እንዲህ አይነት ነገር ምንጊዜም ቢሆን ጥንቃቄ ልናደርግ ይገባል። ማናችንም ብንሆን ዋስ ማለት ቀላል የብር ማነስ የብር መተለቅ ሳይሆን ኃላፊነት መውሰድ፣ በአጠቃላይ ለማናምንበትም ለምንምንበትም ነገር ኃላፊነት የምንወስደው እኛ ነን። ስለዚህ እኔ አሁን ፍርድ ቤቴን ውሳኔ ባይሰጥልኝ መብቴን ባይጠብቅልኝ ኖሮ ትልቅ ኪሳራ ውስጥ ነበረ የወደቅኩት። ስለዚህ አመሰግናለሁ። በጣም ደስተኛ ነኝ። የተከበረው ፍርድ ቤት ዛሬ የተሰጠኝ ውሳኔ እጅግ በጣም ተደስቼበታለሁ። በሰፈሬ ይህን ዕቁብ ስመሰርት ለረጅም ዓመት በእምነት ለኑሯችንን ለማሻሻል ጥል የነበረ ነው። እንዲህ አይነትም አጋጥሞን አያውቅም። ፍርድ ቤት ደግሞ በደንብ አድርጎ ፍርዱን በትክክል ስለፈረደልን ደስ እያለኝ፣ ማንም ሰው የሰው ገንዘብ ወስዶ ወዴትም መሸሽ አይችልም። የዕቁብ ዳኛ እንደመሆኔ መጠን የዕቁብ አባላቶች እንደ ተከሳሽ አይነት ሰው ሲገጥማቸው ከጎናቸው ቆሜ መብታቸውን ማስከበርና ብራቸውን ማስመለስ የዕቁብ ዳኛውም ጸሐፊውም የኃላፊነት ግዴታ ነው። ስለዚህ ዛሬ ከዕቁብ አባላት ጎን በመቆም መብቷ ስላስከበርኩና ብሯ ስለተመለሰ ፍርድ ቤቱን አመሰግናለሁ። እንግዲህ ዛሬ እኔ እዚህ ተከስሼ የመጣሁት ዕቁብ ወስጄ ዕቁቡን መክፈል አቅም ስላነሰኝ፣ ያው ጎረቤቶቼ ናቸው፣ አብረን በልተናል፣ አብረን ጠጥተናል፣ ወደ ሕግም አያመጡኝም ብዬም ስለተማመንኩ እንደገና ሕጉም ደግሞ መቸገሬን አይቶ ያግዝልኛል ብዬ አስቤ ነበር የመጣሁት። ነገር ግን አሁን ከዚህ ፍርድ ቤቱ እንደቀረብኩትና እንደተወሰነብኝ ጥፋተኛ መሆኔን አውቄ የቀረብኝን ብር እንደ ወርቄንም ሸጬ ለመክፈል ቃል ገብቻለሁኝና እኔ አሁን ከዚህ የተማርኩት የሰው ገንዘብ ወስዶ ሕግም ቢሆን እንደማይለቀኝ ተምሬበታለሁ እና
በጣም በተሰጠኝ ውሳኔ ረክቻለሁኝ። ያው እኔ ላይ ቢሆንም የተወሰነብኝ ነገር ግን ጥፋተኛ መሆኔን ተገንዝቤበታለሁ፣ ተምሬበታለሁኝና ሌሎችም ዕቁባቸውን ገብተው እንደኔ ስህተት ውስጥ ወድቀው እንደዚህ ለሕግ ፍርድ እንዳይመጣባቸው እንዲጠነቀቁ አሳስባለሁ። አመሰግናለሁ። ከዛሬው የችሎት ውሎ የምንገነዘበው ታላቁ ቁም ነገር ዕቁብ በማህበራዊ ትስስርና በእምነት ላይ የተመሰረተ የጋራ የቁጠባና የፋይናንስ ስርዓት በመሆኑ በዕቁብ አባላት መካከል የሚደረጉ ማንኛውም የገንዘብ እንቅስቃሴዎችና ውሎዎች በግልጽ ማስረጃና ሰነድ የተደገፈ መሆን እንዳለባቸው ነው። በዕቁብ አስተዳደር ውስጥ የገንዘብ መጠን፣ የዕጣ መውጫ ጊዜና አከፋፈል ግልጽ ደንብ ሊኖረው ይገባል። በተለይም ዕጣ የደረሰው አባል የዕቁብ ገንዘብ ወስዶ ቀሪውን ክፍያ ሳይከፍል ሲቀር ወይም የዕቁብ ሰብሳቢዎችና ጻፊዎች ያለበቂ ማስረጃና ዋስትና ገንዘብ ሲያስተላልፉ ለከፍተኛ የፋይናንስና የስነ ልቦና ውጥረት ይዳረጋሉ። በሕጋችን መሰረትና በማህበራዊ ስምምነቶችን ቢሆን የተቀበሉትን እምነት ማጉደልና የሰዎችን ሀብት ያለ አግባብ ይዞ መቆየት ሕጋዊ ተጠያቂነትን የሚያስከትል ተግባር ነው። ማህበራዊ የቁጠባ ባህላችንና የዕቁብ አሰራራችን ሊጎልበት የሚችለው ግልጸኝነትና ታማኝነት ሕጋዊ አሰራርን መሰረት ሲያደርግ ብቻ ነው። ሕግ ደግሞ የታማኞችን መብት ለማስከበርና ሕገ ወጥነትን ለማረም ሁልጊዜም በጽናት ይቆማል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾቻችን ተመሳሳይ ጠቃሚ ሕጋዊ ትምህርቶችና አዳዲስ የችሎት ውሎች እንዲደርሳችሁ የዳኛ ይታየን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።